ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ የማያሾ ተከታታዮች በሙሉ ዛሬ ደግሞ ምንድነው ይዤላችሁ የመጣሁት? በጣም የምትወዱትን ነገር ነው ይዤላችሁ የመጣሁት ዛሬ። ሁላችሁም ትወዱታላችሁ። እንግዲህ ወደ አሰራሩ እንሄዳለን። እኔ ትንሽዬ አቮካዶ፣ እርድና ሎሚ ነው የተጠቀምኩት። ሎሚ በጣም መብዛት የለበትም። ያው ትንሽ ነገር ነው የሚበቃው ማለት ነው። ይሄ ለደረቅ ፊት ላላችሁ ሰዎች ነው። ደረቅ ፊት ላላችሁ፣ እየደረቀው የሚያስቸግራችሁ ፊት ካላችሁ ይሄ ፍቱን መፍትሄ ነው። በጣም ምርጥ ውህድ ነው። ስለዚህ እኔ እርዴንና አቮካዶን እንዲሁም ደግሞ ሎሚን አርጌ በደንብ አርጌ ክሬም አረጋለሁ ማለት ነው። ያው ትንሽ ስለሆነ በሹካ ነው እኔ በደንብ አርጌ የሰራሁትኝ። አቮካዶ ስላለበት ይሄ ማደር አይችልም። ለጊዜው ብቻ ነው ተጠቅመን መታጠብ የምንችለው ማለት አንድ ጊዜ በትንሹ ሰርተን አሁን ተቀብተን ከዛ መታጠብ ነው እንጂ አብዝተን ሰርተን ፍሪጅ ማድረግ አንችልም ማለት ነው። እንደዚህ በሚያምር ሁኔታ ሰርተን ፊታችን እንዳይደርቅ እንጠቀማለን ማለት ነው። ማለቴ ለቅባታማ ፊት ወይ ደግሞ ለኦይሊ ፊት ደግሞ ሌላ ቪዲዮ ሰራለሁ። ይሄ ለደረቅ ፊት የሚሆን ነው። ምናልባት አለርጂክ ሊኖርባችሁ ስለሚችል መጀመሪያ እጃችሁ ላይ ቼክ አድርጋችሁ ነው ከዛ በኋላ ፊታችሁን የምትቀቡት ማለት ነው። እኔ በሴራቪ ፊቴን ታጥቤ ነው መጀመሪያ፣ ከዛ ፊቴ ከደረቀልኝ በኋላ ውህዱን የምጠቀሙ ማለት ነው። እንደምትመለከቱት ፊቴን በወፍራሙ ነው የምቀባው ማለት ነው። እኔ በእጄ ነው የሚመቸኝ። ውህዱንም ወፈር አርጌ ነው የሰራሁትኝ። እናንተ በብሩሽ የሚመቻችሁ ከሆነ በብሩሽ ተጠቀሙ። ካልሆነ ደግሞ በእጃችሁ እኔ እንደተጠቀምኩት እጃችሁን በደንብ ታጥባችሁ በእጃችሁ መጠቀም ትችላላችሁ ማለት ነው። እንደዚህ በወፍራሙ እቀባለሁኝ። እንግዲህ ብዙ ጊዜ ስራ ላይ ስንሆን እንግዲህ በዚህ ዘመን ሰው ሳይሰራ መኖር አይችልም። የቢሮ ስራ ሊሆን ይችላል። ብቻ በተለያየ ሁኔታ ላይ ሆነን ልንውል እንችላለን። በዛ ሰዓት ፊታችን ተጎድቶ ምናምን ነው ወደ ቤታችን የምንገባው። አዋራ አለ፣ ፀሐይ አለ፣ ዝናብ አለ፣ ብርድ አለ። ያ ሁሉ ፊታችን ላይ ነው የሚሆነው ማለት ነው። ስለዚህ ከስራ መልስ እቺን ውህድ ሰርተን መጠቀም እንችላለን። ካልሆነ ደግሞ ሁሌም ባይሆን፣ በእርግጥ ሁሌ አስፈላጊ አይደለም እርዱ ፊት የማድረቅ ባህሪ ስላለው። በእርግጥ ይሄ አቮካዶ ስላለው፣ አቮካዶ ደግሞ በጣም ቅባታማ ነው እንደምታውቁት። ስለዚህ በሳምንት 3 ወይ 4 መጠቀም እንችላለን። እንዲሁም ደግሞ የአንዳንዶቻችን ፊት እንግዲህ ደረቅ በመሆኑ የተነሳ ቶሎ ይሸበሸባል። እንደዚህ ግንባራችን ላይ መስመር ያወጣል። አይናችን ስር መስመር ያወጣል። ከዛን ደግሞ በቀላሉ ይጨማደዳል። ያ እንዳይሆን እቺን ውህድ በሳምንት 2 የራሱ በቂ ነው። በነገራችን ላይ ብንችል 4 እና 3 ብናደርግ ጥሩ ነው። ካልቻለን ግን 2 በቂ ነው። ስለዚህ እቺን ውህድ ተጠቅመን ፊታችን ፏ ማድረግ እንችላለን። ይሄ ብቻ ሳይሆን እንደዚህ የሆነ ነጭ የሚወጣብን ነገር አለ አይደል? አንዳንድ ጊዜ ፊታችን ላይ እነዛን በደንብ ፏ ያረግልናል፣ ድርቀቱንም ይቀንስልናል። ብሎም በደንብ የምንጠቀም ከሆነ ሳናቋርጥ ሁሌም ተከታትለን የምንጠቀም ከሆነ ፊታችን እየተሸበሸበውን ራሱ ወደ ቦታ ይመለስ ባህሪ ያለው ማለት ነው። ብዙ ክሬሞችን ተቀብተን ፊታችን ለጊዜው ይጠፋልናል። ግን ክሬሙን ትተን ቤት ውስጥ የሚዘጋጀው ነገር ምንም አይነት ጉዳት የለውም። ብኖረው እንኳን አንዴ ተቀብተን የማይመቸን ከሆነ እናቆማለን ማለት ነው። ስለዚህ
ብዙ የሚያቀላ ክሬሞችን ከምንጠቀም ይሄንን የመሳሰሉ ነገሮችን ቤታችን ውስጥ አዘጋጅተን መቀባት እንችላለን ማለት ነው። ስለዚህ ሀገሬ ልጆች ይሄ በጣም እኔ የወደድኩት ለረጅም ጊዜ ደግሞ የምጠቀመው ውህድ ነው። ብዙ አይነት ውህዶችን እጠቀማለሁ። እያንዳንዱን ነገር እየሰራው አሳያችኋለሁ። ግን እቺ አንደኛ ቶሎ በፍጥነት ሰርተን የምንጠቀመው ነገር ነው። ሁለተኛ ምንም አይነት ጉዳት የሌለው ነው። ስለዚህ እቺን እየተጠቀማችሁ የተሸበሸበው ፊታችሁን፣ የደረቀው ፊታችሁን ማስተካከል ትችላላችሁ ማለት ነው። እንግዲህ ሁሌም እንደምለው ውሃ መቅረት የለበትም። ውሃ ካልጠጣን እንግዲህ ፊታችን ይደርቃል። ይሄ ምንም ጥያቄ የለውም። ውሃችንን በቀን ከ2 እስከ 3 ሊትር እየጠጣን እንደዚህ የመሳሰሉ ነገሮችን እየተጠቀመን ፊታችን ማስተካከል እንችላለን ማለት ነው። ተቀብቼ ከጨረስኩ በኋላ ፊትን ታጠብኩኝ። ቅድም እንዳሳያችሁ እኔ በሴራቪ ነው የምታጠበው። ታጥቤ ከጨረስኩ በኋላ ፊትን ሞይስቸራይዝ አረጋለሁ ማለት ነው። እኔ የምጠቀመው ለፊቴ ሴት አፕል ነው። ቀስ ብዬ አሁን እንደዚህ ቪዲዮ ላይ ስታዩ በደንብ ጫን ያልኩት ይመስላችኋል፣ ግን አይደለም። እኔ ቀስ እያልኩ ነው ፊቴን አሁን ማሳጅ እያረኩ ያለሁትኝ። ስለዚህ በሴት አፕል እኔ በሚመቻችሁ ተጠቀሙ። እኔ ፊቴ ደረቅ ስለሆነ በሚመቻችሁ ለፊታችሁ አሪፍ በሆነ ሳሙና ተጠቀሙ። እኔ በዚህ ስለሚመቸኝ በዚህ ነው ተቀብቼ ፊቴን እማለሰልሰው ማለት ነው። ብንችል ማታ ላይ ብናደርገው ደስ ይለኛል። ለምን እንደዚህ ውህዳችን ሰርተን ተጠቅመን ከዛ ደግሞ ሞይስቸራይዛችን ከተጠቀመን በኋላ ስንተኛ ደግሞ ፊታችን ጠዋት ስንነሳ የሌለ ልስልስ ብሎልን ያድራል ማለት ነው። እንደዛ እያደረገን የፊታችን ውበት መጠበቅ አለብን ማለት ነው። በዚህ አጋጣሚ እኔ ዛሬ ስለ ቾኮልኩ ነው እናንተ መጠቀም ፊታችሁ ስትጠቀሙ አብራችሁ ስትጠቀሙ አንገታችሁንም መጠቀም ትችላላችሁ ማለት ነው። ያው ፊትና አንገት ስለማይለያይ ነው። ከተጠቀማችሁ በኋላ እኔ ለአንድ ሰዓት ነው ያቆየሁትኝ። ያው ቤት ስለነበርኩኝ የምሄድበት ቦታ ስለነበረ ቤት ስለነበርኩ ስራዬን እየሰራው ምናምን ለዛ ነው ማለት ነው። አንድ ሰዓት ያቆየሁት ማለት ነው። እናንተ ግን ከ30 ደቂቃ እስከ 40 ደቂቃ ካቆያችሁ በቂ ነው። ከዛ በኋላ በሚመቻችሁ ሳሙና ታጥባችሁ ፊታችሁን ማሳጅ አድርጋችሁ ምናምን መተው ትችላላችሁ ማለት ነው። ግዴታ ውድ ሳሙና መግዛት የለባችሁም። ዶቭ ሳሙናም ለፊታችን የሚመች ሳሙና ነው። ሲቀጥል ደግሞ እንደነ ግሪስሊንም አሪፍ ነው። እነሱን መጠቀም ትችላላችሁ። ግዴታ ሴራቪ እና ሴት አፕል ምናምን እንግዲህ አሁን እየተወደደ ነው ያለው። ግዴታ እሱን መጠቀም የለባችሁም የሀገሬ ልጆች። ስለዚህ በእንደዚህ አይነት ሁኔታ አሳምራችሁ ፊታችሁን መያዝ አለባችሁ ማለት ነው። መልካም ጊዜ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።